አለቃ እንዴት ነህ? ደህና ነኝ። ምን ፈልገሽ ነው የደወልሽው? እንዴ አለቃ ሰው ሲደውል ምን ፈልገሽ ነው ይባላል እንዴ? በቀጥታ ወደ ጉዳይሽ ማትገቢ ከሆነ ስልኩን ነው የምዘጋው። እሺ ቆይ እነግርሃለሁ እንዳትዘጋው። የአዲስ ነገር ሲኖር ንገረኝ ብለኸኛል እና ባለፈው ኢፍራታ መግባቷን ታውቃለህ አይደለ? አዎ። እሺ የዛሬውስ ምንድነው? የናታን አባት ሞቷል ተብሎ መርዶ ደርሷቸዋል። ማለት እሱ እንዲሆን በፍጹም አልፈቅድም። በጭራሽ መሞት አይችልም። ገና ብዙ ያላወራረድ ይሰማል። አባት ሳይሆነኝ አባቴ ስለሆነ ልጅ የሚልን ቃል ከሱ ጠብቅ ነበር። ተሽሎት ሲመጣ ሁሉን ነገር ረስቼ ይቅርብየው አዲስ ታሪክ አብረን እንጀምራለን ብዬ ፕላን ሳረግ ነበር። አይ ልጅ በቃ እሱ አልሆነም። ቢመጣ ይቅርታ ልታደርግለት አልነበር? አሁንም ይቅርታ አድርግለትና ህሊናን አንጻ። አይ ገኒ መቼም ይቀራል። ሲበዛ ራስ ወዳድ ነው። በሱ ምክንያት እናቴን አጣው። ምናልባት ልክ እንደዛሬው የሆነ ጊዜ ላይ ስልክ ተደውሎ በሰው ሀገር እናታችሁ ስትንከራተት ሞተች የሚል መርዶ ይመጣልን ይሆናል። አይ እንደዛም አይሆንም። እናታችሁም ደግሞ በእናንተ ላይ አጨከንም አንድ ቀን ትመጣላችኋለች። አዎ እሷ እንደ አባት አይደለች። በምንም ፈተና ውስጥ ብትኖር ሁሉን አልፋ ልጆችን ብላ ትመጣለች። ልክ ነህ። ናስኪ የኔ ውድ ልጅ ያው አንድ ቀን ትመጣላችኋለች። እናንተን በፍጹም ልትዋችል እና አባዬ ስልክ ከተገኘ ገዳይ ለመሆን ይረጋግጣል አለ። አዎ ሳስበው ናታንነቱን ነው። አይተሻል፣ ቤቱን ሙሉ ለሙሉ ስንፈትሽው ነበር። እኛም ሆነ ፖሊሶቹ ግን አንድም ስልክ አላገኘንም። አይዞህ አባዬ ይሄም ያልፋል። አይዞሽ አባዬ ሁላችንም አብረን እንሆናለን። ይሄንን ቀን አብረን እናልፋለን። አባዬ ነከተኝ ሰው አንተ ገዳይ ነው። ሲንነቴን ያረከሰው ሰው አንተ ገዳይ ነው አባዬ። አንተን ውድ አባቴን አሳጥቶኛል አባዬ። ያንተ ገዳይ ነው እንደዚህ ያደረገኝ። ሕይወቴን ያመሰቃቀለው አባዬ። እንዴ አይሆንም። ቤት ምን ታመልጥ አትችልም። ሁሉም በሮች ቁልፍ ናቸው። የጀርባው ሻፈር ቢሆንም ግን የግቢው በር ቁልፍ ነው። ልታመልጥ አትችልም።
አቤት አለቃ። ጉድ ሆነናል። ኤፍራታ ጠፍታለች። አሁን ሁላችንም ትልቅ አደጋ ውስጥ ነን። ጠፋች? ከዛ ቤት እንኳን ብትወጣ ከዛ ሰፈር እንዴት ማምለጥ አትችልም? ብዙ ጠባቂዎች አሉ እዛ ሰፈር። ማን ጠፍቶ ነው? ሰማኛለህ? አሁኑኑ ሁሉም ልጆች ተሰማርተው እንዲፈልጓት አድርግ። ካልሆነ ግን ሁሉም ነገር እዚህ ጋር ያበቃል። እሺ አለቃ፣ እንዳልከው እናደርጋለን። ርቃ ሳትሄድ ፍጠኑ። ነግሬሃለሁ። በቤቷ ደርሳ ከአንድ ሰው ጋር ብትገናኝ ሁላችሁንም ነው ማጠፋችሁ። እውነቴን ነው። አለቃችሁ። ከመጀመሪያውም ቀልብ ያልወዳትም ነበር። እቺ የማትረባ ትልቅ ዋጋ ታስከፍለን። ቆይ ማን ነው የጠፋው? ኤፍራታ መለጠች። እንዴት ሆኖ? ከዛ ቤት መውጣት ከባድ ነው። ከዛ ቤት ብትወጣ እንኳን እነዛን ጠባቂዎች ልታመልጥ አትችልም። በልፍታ ልጅቷን ከሁሉም ቀድመን ልናገኛት ይገባል። ሄሎ ሉሊት፣ ይሄ የማይረባ ሁሉ ነገር እኔ ያሳጣኝ። ጭራሽ እሱ ሰው ሆኖ እኔን ያንቀኛል። ይሄ ምን አይነት ንቀት ነው? እኔ እንዲሞት እፈልጋለሁ። ቀስ በይ። ሳትንጣጪ የምታወሪ ከሆነ አውሪ፣ ካለበለዚያ ግን ስልኩን ልዘጋው ነው። ይኸውልህ ከዚህ በፊት ቤዛን ያስፈረምኩበት ወረቀት አለ አይደለ? የድርጅቱ ድርሻ። እሱን አውቀዋለሁ። አሁን ወደ ጉዳይሽ በፍጥነት ግቢ። እንዴ ምንድነው? አንዴ ቀስ በል፣ አንዴ ፍጠኝ። ምንድነው የምታወዛግበኝ? አንቺ ሴትዮ፣ አሁን ከሱ በላይ የሚያሳስበን ትልቅ ችግር ተፈጥሯል። ስለዚህ በፍጥነት ወደ ጉዳይሽ የምትገቢ ከሆነ ግቢ። ናታን ወረቀቴን ሰረቀኝ። በንዴት ደግሞ ክፍሉ ስገባ እንደዚህ አንቆኝ የሚደርስልኝ ሰው የለም። ጋር ላይ ደርሼ ነው የተመለስኩት። እንዴ ከሞት ነው የተረፍኩት። ፈጣሪ ነው ያተረፈኝ። እኔ ደግሞ ደስ የሚል ዜና ልጨምርልሽ። ኤፍራታ ጠፍታለች። ደሞ ባሳቤ ሸራ ላይ ቀለምህን ይዘት መጣ ለማታ ደሞ ነክቶ እንደፈለገ ዛሬ በህልሜ ላይ ነክሰበት ዝታ ደሞ ሀገሬው በሙሉ ስላንተ ሳውራ አበደች ያል ደሞ እስኪ ንገራቸው ሲታበድ አይደለ የሚረሳው ደሞ ቀኑ ቶሎ አይመሽም ቢመሽም አይነጋም እንከራተታለሁ ደሞ አገኘህ ይመስል የደረቀ መሬት አፈር ጭራለሁ ደሞ ባሳቤ ሸራ ላይ ቀለምህን ይዘት መጣ ለማታ ደሞ ነክቶ እንደፈለገ ዛሬ በህልሜ ላይ ነክሰበት ዝታ ደሞ ሀገሬው በሙሉ ስላንተ ሳውራ አበደች ያል ደሞ እስኪ ንገራቸው ሲታበድ አይደለ የሚረሳው ደሞ ቀኑ ቶሎ አይመሽም ቢመሽም አይነጋም እንከራተታለሁ እንኳን ደህና መጣችሁ። ምግቡ ሲዬ እንዴት ነሽ? ደህና ነኝ። አንተ ነህ ይሄን ቤት የተከራየው? እጭ አሁንስ አበዛኸው። እኔ እኮ በቻልኩት አቅም አንተን ለማስደሰትና ህይወትን ለማስተካከል እየሞከርኩ ነው። ታውቃላችሁ እዚህ ቤት ውስጥ በጣም ብዙ ደስ የሚሉና አሳዛኝ ጊዜያቶችን አሳልፈናል። እናቴ ወንድሜን ብቻ የምትወደው ስለሚመስለኝ ለአባቴ ውሸት እያቃጠልኩኝ ወንድሜን አስቀጣው ነበር። ያው አባቴ በጥሩ አስተዳደግ ስላላደገ ወንድሜ ላይ ተመሳሳይ ጫና ያሳድርበት ነበር። አታስታውሽም አልተባለም ነበር እንዴ? ይሄ እንዴት ታስታውሽሻለሽ? የበፊቱን እኮ ሁሉም ነገር ታውቃለች። ከጥቂት አመታት ወደዚህ የመጣውን ነገር ነው የረሳችው። ገኒ ልክ ነሽ። ወንድሜ ላይ ብዙ መጥፎ ነገሮችን አድርጌበታለሁ። እኔና አባዬ በጣም ስለሚወደኝና ምንም ነገር ባደርግ ስለሚደግፈኝ የማደርገው ነገር ሁሉ ክፋት ነበር። ወንድሜን እኮ ከመጀመሪያ ብታቂው
እስከ ዛሬ ራሱን ያላጠፋው በጣም ጠንካራ ስለሆነ ነው ትያለሽ። ገንዬ ወንድሜን የምታውቂው ከቤዛ ጋር ከተጋቡ በኋላ ነው አይደል? አይደለም፣ ከዛ በፊት ነው። እናትና አባቶቻችሁ እኮ ጓደኛ ማቾች ነበሩ ከኛ ቤተሰቦች ጋር ማለት ነው። እና ሁሌ ሰብሰብ ብላችሁ ለራትኛ ጋር ትመጡ ነበር። ግን ቆይ ገንዬ ቤተሰቦች እንደተጎዳው ያወቁ ለመዝናናት መሄዳቸው ተገቢ ነው? በዛ ላይ ደግሞ አንድ ቀን እንኳን እኮ ደውለው እንዴት እንደሆንኩ አልጠየቁኝ። ቤትዬ እኛ እኮ እነሱ እንዳይጨነቁ ብለን ምንም ነገር አልነገርናቸው። ለዛ እኮ ነው ዝም ያሉት። አሁን በቃ ኑ ምሳ እንብላ። እኔም እኮ እናንተ ስትጠብቁ እስካሁን ምንም አልበላሁም፣ እርቦኛል በጣም። ለኛ ብለህ ነው ምግብ ያዘጋጀው? ያው እናንተም እንደምትወዱ ባላቅም ለምሳ የሚሆን ነገር አሰርቻለሁ። እዚህ ብቻ ነው የምትኖረው ወይስ ቤተሰብ ወይም ደግሞ ሚስት አለ? አዎ ለጊዜው ብቻዬን ነኝ፣ ግን በቅርቡ ማግባት አይቀርም። ያኔ ይሄ ባዶ የሆነው ቤቴ ይሞላል። መቼስ አንተን የምታገባው ከአንተ ጋር ሰች ሴጣን መሆን አለባት እንጂ በዚህ ማንነት ከአንተ ጋር የምትኖር ሴት መቼስ አውሬ ናት። ምን አልሽኝ እናቴ ገነት? አይ ምን ልል እችላለሁ? እንደው ዝም ብዬ ነው። ቆይ ምንም ሳትቀመጭ ልትሄጂ ነው እንዴ? አረፍ ብታይ አይሻልም? እኔና ጽዮን እንደሆነ የምናወራው ብዙ ነገር አለ፣ ብዙ እንቆያለን። እግርሽ እንዳይደክምሽ አረፍ በይ። ነይ እዚህ ጋር። እሺ እኔ የምልሽ እፉዬ፣ ሰዎቹ የት ሄደው ነው ቤቱ ማን ያደረጉት? እኔ እንጃ፣ ወዴት እንደሚሄዱ ጠይቃቸው አልነገሩኝም። እነማን ናቸው? ሉሊትና ገኒ ናቸው? አይ ጺና ገኒ ናቸው። ሉሊትን ዛሬ ከነጋ አላየኋትም። ሲመስለኝ ቤዛን ለመጠየቅ እስር ቤት ሄዳ ይሆናል። ያው ጓደኛሞች አይደሉ? ታውቂያለሽ፣ ግን ከመጀመሪያውም አንቺን ለመግደል ያቀዱት ሁለቱ አንድ ላይ ሳይሆን አይቀሩም። አሁን ላይ እኮ አንቺን ብቻሽን መተው ራሱ ከባድ ነው። ዙሪያችን ያሉት ሁሉ አንቺን ሊያጠፉ የሚፈልጉ ናቸው። አንተ ግን ብዙ አትጨነቅ፣ እኔም ፈጣሪ ይጠብቀኛል። እሱማ እስከ ዛሬ የሚጠብቀን እሱ ነው እንጂ በእኛ ጥረት ነው ብለሽ ነው። ግን እውነትሽን ነው ገኒና ጽዮን? እርግጠኛ ነኝ በጣም አስፈላጊ ነገር ባይሆን ገኒ ይዛት አትሄድም ነበር። ይልቅ አሁን ተነሳ፣ እላይ የምናስተካክለው ነገር አለ። ምንድን ነው? ጽዮን ወደ ላይ ወደ ክፍሎቹ መሄድ እየከበዳት ነው። ልብሶቿ ደግሞ ያሉት ላይ ክፍሎች ውስጥ ነው። ስለዚህ የተዘጋው ክፍል ውስጥ ያለውን ቁም ሳጥን እኔ ክፍል እናድርገው፣ እዛ መቀየር እንድችል። የኔ ሀሳብ ለሰውማ ትሆኛለሽ እኮ፣ ግን ለራስሽ ማን ያስብልሽ እንዴ? አንተ አታስብልኝም እንዴ? ኧረ እባክሽ፣ እኔ ለምን ብዬ ነው ለአንቺ ማስበው? ለራሴም በበቃኝ እንኳን ለሌላ ሰው ምን ነው ለራሴ ያልበቃ? ሀሳብ ነው። ኤፍራታ ማጣት አልፈልግም። እስከ ዛሬ ብቻውን የታገለችው ይበቃል። ከተኛበት ስለቀሰቀስክልን እናመሰግናለን። ያፊት ግን ለምንድን ነው ጽዮን በዚህ ልክ የሚወዳት? በህይወቴ በጥፊ ተመትቼ ማለቅ ትናንት የሷን ስም ጠራህ ብሎ በጥፊ መተኝ። በቃ እንገናኛለን። አንተ ቆሻሻ ሂሉጣ! ይሄን ልጅ ምኑንም እንዳታምኙ። ታውቂያለሽ፣ በጣም ፈርቻለሁ። ልቤ ባፌ ልትወጣ ነው። አይዞህ ጨረቃ። ስሚኝ በይኔ ጨረቃ፣ ስሚኝ በይኔ። ወይኔ ይቅርታ፣ ምን እያደረክ ነው? ያሰብኩትን ሳልፈጸም ከዚህ ልጅ ጋር እንዳልተባለ። ወንድሜ ምን እያልክ ነው? ናታን መጥቷል። ናታን መጣ? ሄዋን ኤፉ፣ ለመጨረሻ ጊዜ ላደንሽና ልጠይቅሽ ነው የመጣሁት። ተቆንጥጠን ያደግን ባህላችንን ወጋችንን አክባሪዎች ነን። ምናልባት እሱ አንድ ነገር ሊያውቅ ይችላል። በቃ እልክ እኔ
እሱ ጋር መሄድ አለብኝ። አንተ አዲስ ነገር ካገኘ ደውልልኝ፣ እኔም እደውልልሃለሁ። እሺ? አሁን ምንድን ነው የማደርገው? ማነው ስዳት ይባላል? ሌቦች ቢሆኑ ቦርሳና ስልኳን ጥላ ሄዱም ነበር። ኧረ በስመ አብ! ከማየ ብሽ የተገኘው እኮ። እዚህ ቁጭ ብዬ ራሴን ከማስጨነቅ መፍትሄ ፈልግ ይሻለኛል። አሁን ለእህቴ ስል ጠንካራ መሆን አለብኝ። የት ነኝ? እዚህ ምን እሰራለሁ? ተረጋጊ። ያለሽበትን ቦታ ቀስ በቀስ ታውቂያለሽ። ቆይ እዚህ እንዴት መጣሁ? ማነው እዚህ ያመጣኝ? ተስታ እባላለሁ። እዚህ ከመጣሁ ትንሽ ቀናት ሆኖኛል። እናም ብዙ ያልተመለሱ ጥያቄዎች አሉኝ። አንቺም ከዚህ ለማምለጥ ከሞከርሽ በራስሽም ሆነ በአንዳችን ላይ ጉዳት ታደርሻለሽ። አንቺ ደነስ አፋልኝ ብለሽ ታወሪ ትንሽ አታፍሪ? ማስታወስ አይጠበቅብሽም። እያንዳንዱን ህመምን ያውቀዋለሁ። እሱን ደግሞ አንድ በአንድ አንቺም እንድታዩ ያደርግሻለሁ። ገዲ ደህና ነሽ? ምን ተፈጥሮ ነው በዚህ ሰዓት? ደህና አይደለሁም። ናታን እባክህ እፉዬ እኔ ጋር ናት በለኝ። ምን ማለት ነው? እኔ እስቲ መጀመሪያ ተረጋጊ፣ ቁጭ በይ። ምንድነው ገኒ? ኤፍራታ ምን ሆነች? እፉዬን ፈልገን አጣናት። ከዳግዬ ጋር ለመገናኘት ቀጠሮ ነበራት። ሲደውልላት ስልኳ አይሰራም። መጀመሪያ ላይ ደርሻለሁ ብለው ነበር። ከዛ በኋላ ግን ስልኳ ዝግ ነው። ጠበቃት የለችም። ተመልሳም ወደ ቤት አልመጣችም። እኔ ደግሞ ዛሬ አንተ ስለምትፈታ ምናልባት እኮ አንተ ጋር የመጣች መስሎኝ። አይ እኔን ጋር እንኳን አልመጣችም። ትመጣለች ብዬ ስጠብቃት ነበረ፣ ግን አልመጣችም። ምናልባት ብሌን ጋር ሄዳ ይሆን እንዴ? እሷ እኮ ሀገር ውስጥ የለችም፣ ውጭ ናት ያለችው። ታዲያ እሺ የት ሄደች ይባላል? ከቤት ስትወጪ እነ ቤዛን አልጠይቅሻቸውም? እነሱንም ጠየቅኩ። ወደዚህ ከመምጣቴ በፊት ሉሊትንም ቤዛንም ጠየቅኳቸው። የእነሱን ባህሪ ታውቂ የለ? ያው ቀና መልስ አልመለሱልኝም።